እሱም ከተመለከተው በኋላ ሺንን ከክፍሉ ያስጠራታል። ተማሪዎችን በዚህ በጣም ይገረማሉ። ሺንም ከሱ እንድትርቅ አስጠንቅቋት እንደነበር ነገር ግን አሁን ራሱ ወደ እሷ እንደመጣ ትነግረዋለች። እሱም የላከችለትን ቪዲዮ በማሳየት ከስልኳ ላይ እንድታጠፋው ይጠይቃታል። ሺንም ይህንን አጋጣሚ በመጠቀም በዚህ ሴሚስተር በማስጠናት እንዲረዳትና ጎበዝ ተማሪ እንድትሆን እንዲያግዛት አለበለዚያ ግን ለሁሉም ተማሪ እንደምታሳይ በመንገር ታስፈራረዋለች። ጊሽም አማራጭ ስለሌለው በሐሳቧ ይስማማል። ከዛ ጊሽ እሷን ከሂሳብ ትምህርት ማገዝ ይጀምራል። በመጀመሪያ ሺን ለመረዳት ብትጥርም በጣም ትቸገራለች። ነገር ግን ከብዙ ድግግሞሽና ሙከራ በኋላ እየተረዳች ትመጣለች። ሺንም በሁሉም ቦታ ማጥናት ትጀምራለች። በትምህርት ቤትም እያጠናች በመራመድ ላይ እያለች ከሰው ጋር እንዳትጋጭ አፍቃሪዋ አጅን በመምጣት ይከላከልላታል። ድንገትም ከፎቅ ላይ የወደቀ አበባ ማስቀመጫ ሊመታት ሲል አጅን በፍጥነት ደርሶ ያድናታል። ጊሽም ምን ያህል እያጠናች እንደሆነ ያስተውላል። እሷንም ማስጠናቱ እንደቀጠለ ነው። ከበድ የሚሉትን የሂሳብ ፕሮብሌሞችን ሰጥቷት በደንብ እንድትሰራውና እንድትለማመደው ገልጾ ፈተና ላይ ሊመጣ እንደሚችል ይነግራታል። ሺንም በስንት መከራ ለፍታ ጥያቄዎችን ትሰራለች። ከዛ መስራቷን ለማሳየት ወደ ጊሽ ስትዞር እዛው በተቀመጠበት እንቅልፍ እንደወሰደው ታስተውላለች። እሷም በመሄድ ከጎኑ ተቀምጣ እሱ የሚጠብቀውን ውጤት እንደምታመጣና እንደምታልፍ ለራሷ ቃል ትገባለች። እዛውም እንቅልፍ ይወስዳታል። በሰዓቱም የጊሽ እናት ወደ ክፍሉ ስትገባ ሁለቱ እያጠኑ ተኝተው ስታያቸው ተደስታ በስልኳ ፎቶ ታነሳቸዋለች። በቀጣይ ቀን ሺን ፈተናውን በአግባቡና በጥንቃቄ ትሰራለች። ከዛ ተማሪዎቹ የፈተና ውጤታቸውን ለማየት በሚሄዱ ጊዜ የሺንም ስም ከጎበዝ ተማሪዎች ተርታ አልተጻፈም ነበር። በዚህም በጣም ታዝናለች። ተማሪዎቹም ቃል የገባችው እንዳልተገበረች በመናገር ያሾፉባታል። በዚህ ሰዓት የትምህርት ቤቱ ዳይሬክተር ከጊሽ ጋር ወደ ተማሪዎቹ በመምጣት የተማሪዎቹን ውጤት በድጋሚ ቼክ በማድረግ እዚህ ጋር ያልተጻፈ ተማሪ እንዳለ በመናገር የሺንን ስም ከጎበዝ ተማሪዎች መደዳ ይጽፈዋል። በዚህ ሰዓትም የሺን ጠላት የሆኑት በጣም ሲናደዱ፣ ጓደኞቿ ግን በጣም ደስተኛ ይሆናሉ። ሺንም ቃሏን ጠብቃ ጎበዝ እንደሆነችና ስሟ እንደተጻፈ ለጊሽ ስትነግረው እሱም እንኳን ደስ አለሽ ብሏት ይሄዳል። በቀጣይ ቀን በትምህርት ቤቱ ለ87ኛ ጊዜ የሚካሄደውን የተማሪዎች ግጥሚያ ላይ አጁን ከጊሽ ጋር ይወዳደራል። አጁንም ጊሽን ለማሸነፍና በዚህም ምክንያት ሺን ልትወደው እንደምትችል ያስባል። ነገር ግን ጨዋታው ጊሽ ያሸንፍና አጁን በጣም ይናደዳል። የጊሽም እናት ጊሽን ከሚያደንቁትና ከሚያበረታቱት ጎን ሆና እየደገፈች ትገኛለች። በዚህ ሰዓት የጊሽ እናት ሺንና ጊሽ እያጠኑ ፎቶ የተነሱትን ለሁሉም ተማሪዎች በማሳየት አብረው አንድ ቤት